ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ መሰራላችሁ ሚሊ ብሪያኒ ነው። እዛ አሁን ያያችሁት የአሳ ቋንጣ ታውቃላችሁ። ሚሊ ብሪያኒ ቋንጣውን ቀቅየዋለሁ። ከዚህ ደግሞ ለብቻው ስጎ መሰራውን ሽንኩርትና ቲማቲም አለ። ሽንኩርቴን፣ ቀረፋ፣ ሄል፣ ፍልፍል አስወጥ ጨምሬ ጠብሰዋለሁ። በደንብ መጠበስ አለበት ማለት ነው፣ ጣዕም እንዲኖረው። እዚህ ደግሞ ሩዝ አለኝ። ሩዙን ለብቻ ነው መቀቅለው። ከሩዜ ላይ ሚልህ ጨምራለሁ። ትንሽዬ ዘይት፣ ፍልፍል እዚህ ደግሞ ምን ጨምራለሁ መሰላችሁ? ሄል፣ ቢስማር፣ ቀረፋ ማለት ነው። ከዛ ሩዜ ሲበስልልኝ ካቁላላሁት ስጎ ላይ ጨምርበታለሁ፣ ሩዙን ከላይ ማለት ነው። ሩዙ የሚጨመረው ከዚህ ነው። እዚህ ናና ጨምራለሁ። ናና በጣም ነው የሚያጣፍጠው ምግብ ታውቃላችሁ አይደለ? እኔ በጣም እወዳለሁ ናና። ይኸው ሩዜን ጨመርኩ። ከዛ ደግሞ ከላይ ዛፋራን ማቅለያ የሩዝ ማለት ነው ትንሽዬ ጨምርበታለሁ። ከረኑ ያው ያደምቀዋል፣ ያሳምረዋል። ይሄን ይመስላል ሚሊ ብሪያኒ። ከወደዳችሁት ቪዲዮ ላይክ አድርጉልኝ ቤተሰብ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። የምታዩልኝ ቪዲዮዬን ላይክ የምታረጉኝ ቪዲዮዬን የምትከታተሉልኝ በጣም ነው የማመሰግነው ቤተሰብ። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑልኝ። አመሰግናለሁ።